አመሰግናለሁ ለዛሬ በጣም አስፈላጊና ወሳኝ ዲስከሽን ላይ ሰዓቶትን ጊዜዎትን አስበው ለኛ ስላሰጡ በስጦታ ወግስም እጅግ እናመሰግናለን። እንግዲህ በዛሬው ዕለት በሚሊዮኖች የሚጠቁበትን በዲፕሬሽን ዙሪያ እናወራለን። እስቲ እንግዲህ መጀመሪያ ራስዎትን ያስተዋውቁ። እኔ ዶክተር ዮናስ ባህረ ጥበብ እባላለሁ። በአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና ክፍል ውስጥ መምህር ነኝ። በተጨማሪም የስጦታ ሜንታል ሄልዝ ሴንተር ውስጥ ከመስራቾቹ አንዱ ነኝ። እሺ እንግዲህ በዛሬው ዕለት በዋናነት ስለ ሜጀር ዲፕሬሲቭ ዲስኦርደር ወይም ድባቴ በሚል ሐሳብ እንግዲህ በደንብ ከርሶ ጋር የሚኖረን ቆይታ ይሆናል ማለት ነው። በመቅደምም እንግዲህ ይሄ ስጦታ ሴንተር በዋናነት በተለያየ የአእምሮ ጤና ጉዳዮች ላይ ኢንተርቬንሽን እየሰጠ የሚገኝ ትልቅ ተቋም ነው። በዋናነት አሁን እንግዲህ ሜጀር ዲፕሬሲቭ ዲስኦርደር ስናወራ እንግዲህ አንዱ የሙድ ዲስኦርደር አካል ነው። ስለዚህ እስቲ ወደዚህ ከመግባታችን በፊት ምንድነው ሙድ ዲስኦርደር ወይም ይሄን የምንለው ህመም ምንድነው? እስቲ እሱ እንግዲህ የአእምሮ ህመም በተለያዩ ክፍሎች ይከፈላል እና ሙድ ዲስኦርደር በእንግሊዘኛው የሚሉት እኛ በአማርኛ የስሜት ህመም የምንለው ነውና የስሜት ህመም ተብሎ በስሜት ህመም ስር የተለያዩ የስሜት ህመሞች ይገኛሉ። ስለዚህ ከአእምሮ ህመም ውስጥ አንደኛው ትልቁን ክፍል የሚይዘው የስሜት ህመም ነው። ከዛ የሐሳብ ህመም አለ ደግሞ ቶት ዲስኦርደር የምንለው እነ ስኪዞፍሬኒያ፣ ዴሉዥናል ዲስኦርደር ሌላዎችን የሚያጠቃልል ግን የስሜት ህመም የሚባል ነገር አለና በስሜት ህመም ስር ምን አይነት ህመሞች አሉ ካልከኝ ሜጀር ዲፕሬሲቭ ዲስኦርደር ዛሬ የምንነጋገርበት ህመም አለ። ድባቴ የምንለው በአማርኛ ከፍተኛ ድባቴ ማለት ይቻላል። ባይፖለር ዲስኦርደር የሚባል አለ። ባይፖለር ዲስኦርደር ደግሞ ሁለት አይነት ነው። ባይፖላር 1 እና ባይፖላር 2 የሚባል አለ። እንግዲህ ድባቴና ሽቅለት ብሎ በአማርኛ ለመተርጎም የተሞከረው ነው። ሶስተኛው ማይነር ዲፕሬሽን ይሉታል። ቀለል ያለ የዲፕሬሽን ህመም። አራተኛ ተከታታይነት ያለው ፐርሲስተንት ዲፕሬሲቭ ዲስኦርደር ይሉታል። ተከታታይነት ያለው ቀለል ያለ የዲፕሬሽን ህመም ይባላል እና እነኚህ በሙድ ዲስኦርደር ወይ በስሜት ህመም ስር ያሉ ህመሞች እንደው ከሞላ ጎደል በዚህ ውስጥ ይካተታሉ። እሺ እናመሰግናለን። እንግዲህ እንደዚህ ካልና ካይቀር አንዱን እንግዲህ ዛሬ በሰፊው የምናወጋውን ሜጀር ዲፕሬሲቭ ዲስኦርደርን ከመጠየቅ ጀምራለሁ። ይሄ እንግዲህ ትልቅ በሀገራችን እንዲሁም በአፍሪካ በጣም አስፈላጊውን የአእምሮ ጤና ህክምና እየሰጠ ያለ ተቋም ነው። አንዱ ወደዚህ ተቋም ከሚመጡት ታካሚዎች አንዱ ሜጀር ዲፕሬሲቭ ዲስኦርደር ነው ማለት ነው። ስለዚህ ይሄኛውን ህመም እንግዲህ ወደዚህ ህመም አንድ ሰዎች ገቡ እንዲሁም ይሄ ህመም ውስጥ አሉ ለማለት ምን አይነት ምልክቶችንስ ወይስ ምንድነው መገለጫውስ? ሜጀር ዲፕሬሲቭ ዲስኦርደር ወይም ድባቴ የምንለው ምን አይነት ምልክት አለው? ምንድነው መገለጫው? ወደዚህ ሴታፕ ሰው ሲመጣ እንግዲህ ምን አይነት ነገሮችን ሲያሳይ ነው ህክምና እየተሰጠ ያለው? ስለ ዲፕሬሽን ማውራት በጣም አስፈላጊ ነው። ምክንያቱም ዲፕሬሽን በአሁኑ ጊዜ የ21ኛው ሴንቸሪ የ21ኛው ክፍለ ዘመን ጉንፋን ተደርጎ ነው የሚወሰደው። በጣም ብዙ አለ ማለት ነው። በተለይ ደግሞ ሜጀር ዲፕሬሲቭ ዲስኦርደር ከፍተኛ ድባቴ ስለሚለው ህመም ማውራት፣ ሰው ማስተማር፣ ስለሱ መናገር በጣም አስፈላጊ ነገር ነው እና በተቋማችን በስጦታ ሜንታል ሄልዝ ሴንተር ብዙ ሰዎች ከሜጀር ዲፕሬሲቭ ዲስኦርደር ምልክት ጋራ ለህክምና ይመጣሉ። ሜጀር ዲፕሬሲቭ ዲስኦርደር ያለው ሰው የተለያየ
የድብርት ምልክቶችን በከፍተኛ ሁኔታ ሊያሳይ ይችላል። ግን እንደ ዋናዎቹ ተብለው የሚጠቀሱት ምንድነው? አንድ ሰው ሜጀር ዲፕሬሲቭ ዲስኦርደር ሲኖረው ወይም ከፍተኛ ድብርት ሲኖረው ሁሉን ነገር ይጠላል። ከዚህ በፊት የሚወዳቸውን ነገሮች በሙሉ ይጠላቸዋል። ሎስ ኦፍ ኢንትረስት ፎር ኤቭሪቲንግ እንደምንለው በፊት ደስ እያለው የሚያደርጋቸውን ነገሮች ሜጀር ዲፕሬሲቭ ዲስኦርደር ሲኖረው እነኛን ነገሮች ማድረግ አይፈልግም። ለምሳሌ ሜጀር ዲፕሬሲቭ ዲስኦርደር ያለው ወጣት ልጅ ቅዳሜና እሁድ የፕሪሚየር ሊግ ጨዋታዎችን ይከታተል ነበር። ነጥቦችን ለቡድኖች ቲፎዞ ሆኖ ኳስ ለማየት ያመሽ ነበር። ግን ሜጀር ዲፕሬሲቭ ዲስኦርደር ሲጀምረው ግን ኳስ ማየት እርግፍ አድርጎ ይተዋል። ስለ እነሱ መስማት አይፈልግም። ዜናም ጋዜጣም ምንም ማንበብ አይፈልግም ስለ ኳስ። ስለዚህ የሚወደውን ነገር በሙሉ ይጠላል። ስለዚህ ሎስ ኦፍ ኢንትረስት ፎር ኤቭሪቲንግ የሚለው ይሄ ለሁሉ ነገር ድሮ የምንወደውን ነገር በሙሉ መጥላት በጣም አንደኛው መሰረታዊ ነገር ነውና እንዲህ እያለ ሌላ ምሳሌ መስጠት ይቻላል እንደ ሰውየው ፍላጎትና እንደ ሰውየው ኢንትረስት። ሁለተኛው ነገር ምንድነው? ሳድነስ፣ በጣም ከፍተኛ የድብርት ስሜት እነኚህ ሁለቱ ምልክቶች የመምልክቶች በጣም ኮርና መሰረት ድንጋይ ናቸው ለሜጀር ዲፕሬሲቭ ዲስኦርደር። ግዴታ መገኘት አለባቸው። ግን ከዛ በተጨማሪ ተጨማሪ ምልክቶች አሉ። ሰውየው ተስፋ ሊቆርጥ ይችላል። ሁሉ ነገር ሊያስጠላው ይችላል። እንቅልፉ ሊዛባ ይችላል። ለረጅም ሰዓት እንቅልፍ ሊያጣ ይችላል። ወይም ደግሞ ከ6 ሰዓት በኋላ ከሌሊቱ 6 ሰዓት በኋላ ነቅቶ እስኪነጋ ላይወስደው ይችላል። ምግብ ፍላጎቱ ሙሉ ለሙሉ ሊቀንስ ይችላል። ክብደት ሊቀንስ ይችላል። በዚህ ምክንያት ካልጋው መነሳት በጣም ሊጠላ ይችላል። አልጋ ላይ ብቻ መሆን ይፈልጋል። ሰው ማነጋገር ኮምፕሊትሊ ሊጠላ ይችላል። ማንም ሰው እንዲያናግረው ላይፈልግ ይችላል። በዛ ምክንያት ንጽህናውን መጠበቅ፣ ራሱን መጣል፣ ልብስ መቀየር ሁሉ ትልቅ እዳ ይሆንበታልና ያ ብቻ አይደለም እንግዲህ ሜጀር ዲፕሬሲቭ ዲስኦርደር አለው ለማለት ሰውየው ምን ይፈልጋል? ፋንክሽናል ኢምፔርመንት ይሉታል ፈረንጆቹ። የዕለት ተዕለት ስራው የሰውየው መታወክ አለበት። የዕለት ተዕለት ስራው የሰውየው መታወክ ማለት ደግሞ ምንድነው? ይማር እንደሆነ ትምህርቱን አስጠልቶት ትምህርቱን ማቋረጥ ሊሆን ይችላል። ስራ ይሰራ እንደሆነ ስራውን ትቶ ቤት ውስጥ መቀመጥ ሊሆን ይችላል። ማህበራዊ ኑሮ መታወክ አለበት። ትዳሩ ላይ ጫና መምጣት አለበት። ወይም ደግሞ ከጓደኞቹ ጋር ወጥቶ አንዳንድ ነገር የሚያደርጋቸውን በሙሉ ሊተው ይችላል። እድር፣ እቁብ፣ የተለያዩ ግንኙነቶችን በሙሉ ቶታሊ ሊያቋርጥ ይችላል። በሃይማኖቱም ደግሞ ቤተክርስቲያን መሄድ ወይ መስጊድ መሄድ ሙሉ ለሙሉ ሊተው ይችላል። ይሄ የሜጀር ዲፕሬሲቭ ዲስኦርደር ምልክቶች በሰውየው ላይ በዕለት ተዕለት ህይወት እንቅስቃሴው ላይ ጫና ማምጣት አለባቸው። የዛን ጊዜ ነው ሕክምና ያስፈልገዋል ብለን የምናምነው። ስለዚህ እንግዲህ ከላይ የጠቀስኳቸው ምልክቶች በተጨማሪም የዕለት ተዕለት ህይወቱ በእጅጉ ከታወቀ ሰውየው ሜጀር ዲፕሬሲቭ ዲስኦርደር አለው ብለን እንቆጥራለን። በጣም ጥሩ። ስለዚህ እነዚህ ከላይ የተጠቀሱት እያንዳንዱ ምልክቶች ወሳኝነት አላቸው ማለት ነው በሰውየው ህይወት። እሺ፣ እንደዛ ከሆነ አብዛኛውን ጊዜ በሀገራችን እንዲሁም በተለያዩ አህጉራት ሰዎች በጣም ከባድ የራሳቸው የተባለው ሰዎችን ሲያጡ እንዲሁም በጣም የሚወዷቸውን ሰዎችን ሲያጡ ተመሳሳይ ነገሮችን ሊያዩ ይችላሉ እና ወደ ሜጀር ዲፕሬሲቭ ዲስኦርደር ማገናኘት እንችላለን ወይ? አንድ ሰው ከባድ ኪሳራ በአንድ ቢገጥምበት እነዚህ አይነት ነገሮችን ቢያጋጥመው ቶሎ ብለን ምንድን ነው የምንለው? እስቲ እንግዲህ ምንድን ነው ሜጀር ዲፕሬሲቭ ዲስኦርደር ወይም ከፍተኛ ከባድ ድብርት በዕለት ተዕለት ህይወታችን ከሚያጋጥመን ድብርት የተለየ ነው። በዕለት ተዕለት ህይወታችን የሚያጋጥመን ድብርት ብዙ ጊዜ ምክንያት አለው። ቅድም እንዳልከው የምንወደውን ሰው ስናጣ፣ በሞት ሲለየን የከፍተኛ የድብርት ስሜት ሊሰማን ይችላል።
የድብርት ስሜት ይሰማናል። በዛ ምክንያት እንቅልፋችን በተወሰነ ደረጃ ይታወካል። መጥፎ ስሜት ሊሰማን ይችላል። እናለቅሳለን፣ እናዝናለን፣ ለተወሰነ ጊዜ ተስፋ እንቆርጣለን። ግን ከሜጀር ዲፕሬሲቭ ዲስኦርደር በተለየ መልኩ አንደኛ ባጭሩ የሚያልቅ ነገር ነው። ማለትም ባጭሩ የሚያልቅ ነገር ነው። ምክንያቱም ለተወሰነ ጊዜ የሚቆይ ነገር ነው። በ3 ቀን በ4 ቀን ሀዘኑን እየተላመድ ነው ሲመጣ የሜጀር ዲፕሬሲቭ ዲስኦርደር ስሜቱ እየጠፋ ይመጣል። ግን ያ ብቻ አይደለም። ሀዘን ላይ ሆነን የሚሰማን የድብርት ስሜት የዕለት ተዕለት ህይወታችንን ሊያውከው ይችላል። ቤተክርስቲያን ልንሄድ እንችላለን። ከጓደኛ ጋር ቁጭ ብለን ሀዘናችንን እናስተዛዘን እንችላለን። የዕለት ተዕለት ስራችንን ከሞላ ጎደል ልናከናውን እንችላለን። ስለዚህ ከዛኛው ጋር ሲነጻጸር ተከታታይነቱ፣ ጥልቀቱ በጣም ልዩነት አለው። እጅግ ተከታታይ አይደለም፣ ለረጅም ጊዜ የሚቆይ ነገር አይደለም፣ በጣም ጥልቅም አይደለም። የዕለት ተዕለት ስራችንንም አያውከንም። በጊዜ ሂደት ያንን የደረሰብንን ሀዘን መላመድ ስንጀምር የዲፕሬሽን ስሜቱም አብሮ ይጠፋል። በጣም ጥሩ። እንግዲህ እንደዚህ ካልን አይቀር አብዛኛውን እንደውም በእኛ ሴታፕ በጣም ኢመርጀንሲ ብለን የምንሰጣቸው ሳይካትሪ ኢመርጀንሲ የምንላቸው ራሳቸውን ሰዎች ለመጉዳት ማሰብ መሞከርና እንደዚህ አይነት ነገሮች ላይ በጣም በትኩረት ተሰጥቶ እየተሰራ ነው ያለው በስጦታ ሴንተር እና አንዱ የሜጀር ዲፕሬሲቭ ዲስኦርደር እንግዲህ ምልክት ነው። አንድ ሰው ተስፋ ሲያጣ በተለያየ ምክንያቶች እንደዚህ አይነት ነገሮችን ሊያስብ ይችላልና እንግዲህ ብዙ ጥናቶችን ሰርች ለማድረግ ሞክሬ ነበረ። 95% የሚሆኑት ራሳቸውን የሚጎዱ ሰዎች የአእምሮ ህመም እንዳለባቸውና ከዛ ውስጥ ደግሞ አብዛኛውን ፐርሰንት የሚይዘው ድባቴ እንደሆነ ነውና ምን ያክል ኢምፓክት አለው በቤተሰብ በሰውየው እንዲሁም በማህበረሰባችን ምን ያክል ኢምፓክት እያሳደረብን ነው ይሄ ህመም? እንግዲህ አንዱ የሜጀር ዲፕሬሲቭ ዲስኦርደር የከፍተኛ ድብርት አንዱ ትልቁ የሚፈጥረው ችግር በግለሰብ ላይ በቤተሰብና በማህበረሰቡ የሚፈጥረው ዋናው ትልቁ ችግር ምንድነው? በሜጀር ዲፕሬሲቭ ዲስኦርደር ውስጥ የሚኖር ከዛ ጋር የሚኖር ሰው በህመሙ ምክንያት ተስፋ በመቁረጡ ሁሉ ነገር በማስጠላቱ ለህይወት ያለው ግምት ጨለማ ስለሆነ ባልኖር በሞት ይሻለኛል የሚለው ሐሳብ በተደጋጋሚ ጭንቅላቱ ስለሚመጣ በዛ ምክንያት ሰውየው ራሱን ሊያጠፋ ይችላል። ስለዚህ ራሱን ሊያጠፋ ሊሞክር ሁሉ ይችላልና ያ ደግሞ ቤተሰብ ላይ ትልቅ ጫና ሊኖረው ይችላል። ሰውየው ምናልባት የቤተሰብ ኃላፊ ነው። ለቤተሰቡ እሱ ነው ተሯሩጦ ቤተሰቡን የሚደግፈው። ያ ሰውዬ ከቤተሰብ አባልነት ሲጠፋ ትዳር ይበተናል፣ ልጆች ይበተናሉ። ልጆች ላይ ትልቅ ችግር ሊደርስ ይችላል። ያ ብቻ አይደለም። ይሄ ሜጀር ዲፕሬሲቭ ዲስኦርደር ያለው ሰው ራሱን ካጠፋ ማህበረሰቡ ላይ ትልቅ ጫና ይፈጠራል። ጎረቤት፣ የአካባቢ ሰው፣ ዘመድ በሱ ሀዘን በጣም ልቡ ይሰበራል። ይሄ ሰውዬ ደግሞ ምናልባት አገር ገንዘብ አውጥታ አስተምራው ትልቅ ደረጃ ደርሰው ምናልባት ለሀገር ብዙ ኮንትሪቢዩት የሚያደርግ ብዙ ነገር የሚሰራ ሰው ሊሆን ይችላልና ያ ሰውን በሞት ስንነጠቅ አገር ብዙ ነገር ታጣለች እና ብዙ ገንዘብ ያወጣችበት ከዚህም ከዛም ተብሎ የተማረ ሰው ኦል ኦፍ ሰደን በሞት ራሱን ሲያጠፋ የሀገር ኢኮኖሚ ላይም ጫና ይኖረዋል። በጣም ጥሩ። ስለዚህ በጣም ትልቅ ተጽዕኖ እንደ ሀገርም እንደ ቤተሰብም እንደ ግለሰብም የሚያደርስ መሆኑን እንግዲህ ያው ለመገንዘብ ችያለሁ። እንደዚህ ከሆነ እስቲ ምንድነው ሜጀር ዲፕሬሲቭ ዲስኦርደር አጋላጭ ምክንያቶች የምናስባቸው ምንድናቸው? እስቲ እንግዲህ ሜጀር ዲፕሬሲቭ ዲስኦርደር እንደ ማንኛውም የአእምሮ ህመም አንድ ነገር አይደለም። አጋላጭ ምክንያቱ በጣም የተለያዩ ነገሮች ለከፍተኛ ድብርት ሊያጋልጡን ይችላሉ። ጠቅላላ አድርጎ እንትን ለማለት ምክንያቶቻቸውን ለማስቀመጥ
አካላዊ ምክንያት ሊሆን ይችላል፣ ስነ ልቦናዊ ምክንያት ሊሆን ይችላል እና ማህበራዊ ምክንያቶች ሊሆኑ ይችላሉ። አካላዊ ምክንያቶች ምንድናቸው ከተባለ ሜጀር ዲፕሬሲቭ ዲስኦርደር ብቻ አይደለም። ቅድም ሙድ ዲስኦርደር የስሜት ህመሞች የዘር ሐረግን ተከትለው ከአንድ ትውልድ ወደ አንድ ትውልድ ሊሄዱ ይችላሉ። የዘር ሐረግን ተከትለው ሊሄዱ ይችላሉ። ስለዚህ በዘር የከፍተኛ ድብርት ህመም ያለበት ሰው ለከፍተኛ ድብርት ህመም የመጋለጥ ቻንሱ በጣም ትልቅ ነው። ስለዚህ አንዱ አጋላጭ ምክንያቱ ከአካላዊ ምክንያቶች አንዱ ሊሆን ይችላል። ያ ብቻ አይደለም፣ ምናልባት ሌሎችን መጥቀስ ይቻላል። በአንጎል ላይ የሚደርሱ የተለያዩ ጉዳቶች፣ እናት በወሊድ ጊዜ በትክክለኛ የወሊድ ስርዓት ካልነበረ በልጁ ላይ የሚደርሰው የተለያየ አደጋ ልጁን ለአደጋ ሊያጋልጠው ይችላል። የተለያዩ አንጎል ላይ ያሉ ህመሞች ሰዎችን ለሜጀር ዲፕሬሲቭ ዲስኦርደር ሊያጋልጧቸው ይችላሉ። ለምሳሌ የሚጥል ህመም ሊሆን ይችላል፣ ስትሮክ ሊሆን ይችላል። ሌላ ምክንያቶች አንጎል ላይ የሚደርሱ አደጋዎች በሙሉ ሰዎችን ለሜጀር ዲፕሬሲቭ ዲስኦርደር ሊያጋልጡ ይችላሉ። ሌላም ችግሮች ሜጀር ዲፕሬሲቭ ዲስኦርደር ወይም ከፍተኛ ድብርት ሊያመጡ የሚችሉ ችግሮች፣ በተለይ የሆርሞን ችግሮች ያንን ችግር ሊያመጡ ይችላሉ። የታይሮይድ ሆርሞን በትክክል አለመስራት፣ በደንብ አለመስራት ሰዎችን ለሜጀር ዲፕሬሲቭ ዲስኦርደር ሊያጋልጡ ይችላሉ። እንግዲህ አሁን ለመጠቃቀስ የሞከርኩት አካላዊ ወይም ባዮሎጂካል ሪዝንስ የምንላቸውን ነገር ነው። ግን ሳይኮሎጂካል ሪዝንስ የሚባሉ ወይም ደግሞ የስነ ልቦና ምክንያቶች ተብሎ ደግሞ የሚታሰቡ ነገሮች አሉና ለምሳሌ በልጅነት ላይ በተለያዩ ትራውማ ውስጥ ማለት የተለያዩ እንግዲህ አካላዊ ጥቃት ሊሆን ይችላል፣ የወሲብ ጥቃቶች ውስጥ ሊሆን ይችላል፣ ወይም ደግሞ የቃላት ጥቃቶች ውስጥ በዛ ውስጥ የሚያልፍ ሰው ምናልባት ለሜጀር ዲፕሬሲቭ ዲስኦርደር በልጅነቱ ሲያድግ ለሜጀር ዲፕሬሲቭ ዲስኦርደር ሊጋለጥ ይችላል። ሌላው ማህበራዊ ምክንያቶች ናቸው። ጦርነት፣ መፈናቀል፣ የተለያዩ አደጋዎች፣ ጎርፍ ምናምን እነኚህ ነገሮች፣ መሬት መንቀጥቀጥ፣ ሰዎች እንደዛ አይነት በዛ ነገር ውስጥ ሲያልፉ የተፈናቀሉ ሰዎች ለሜጀር ዲፕሬሲቭ ዲስኦርደር ሊጋለጡ ይችላሉ። ስለዚህ አንድ ምክንያት የለውም፣ የተለያዩ ምክንያቶች ነው ያሉት። አንድ ምክንያት ሳይሆን 3-4 ምክንያቶች አንድ ላይ ሲገናኙ ሰውየው ሜጀር ዲፕሬሲቭ ዲስኦርደር ሊኖረው ይችላል። ስለዚህ አጋላጭ ምክንያቶች አሉት ማለት ነው። በትክክል አብዛኛውን ጊዜ እንግዲህ ያው ማህበረሰባችን የሚሰጠው ትርጉም አለ። እንደ አጠቃላይ የአእምሮ ህመም ሲባል የድክመት ምልክት እንዲሁም የተለያየ ስሞችን ይሰጣል እና እንዴት ነው ታዲያ ማህበረሰባችን እንዴት ነው እየተረዳ ያለው ይሄን የአእምሮ ህመምን ድባቴንም ሆነ ሌሎችንም አብዛኛውን ጊዜ የምንሰማው ደካማ ስለሆነ እኮ ነው እንደዚህ የሆነው የማለት ነገር አለ እና እንዴት ነው በስራው አጋጣሚም ያጋጠሙትም ነገር ካለ ይሄ ነገር እንዴት ነው በካልቸራል ኮንቴክስት እንግዲህ ማህበረሰቡ ይሄ ከፍተኛ ድብርትን የሚረዳበት መንገድ ብዙ ጊዜ እንትን የሚቀዳው ከሃይማኖቱ እና ከባህላዊ አስተሳሰቡ ነው። ብዙ ጊዜ እሱ ነው እንግዲህ አብዛኛው የማህበረሰቡ ክፍል ነው እና በሃይማኖት መነጽር ሲያየው ይሄ ከፍተኛ ድብርት የሚለውን ህመም ብዙ ሰው የሚያስበው እንግዲህ ከሰይጣን ጋር ሊያያይዘው ይችላል፣ ከድግምት ጋር ሊያያይዘው ይችላል፣ ከመተት ጋር ሊያያይዘው ይችላል፣ መድኃኒት ተደርጎበት ነው ሊል ይችላል። ስለዚህ በተቻለ መጠን መንፈሳዊ ትርጉም ለመስጠት ከመንፈሳዊ ነገሮች ጋር ለማያያዝ እና ያ ብቻ እዛ ጋር አያቆምም። መንፈሳዊ ትርጉም መንፈሳዊ አረዳድ ይኖረውና ማህበረሰቡ በመንፈሳዊ እንትን ይረዳውና ከዛ በኋላ መንፈሳዊ መፍትሄ ለመስጠት ይሞክራል። ስለዚህ ድግምት፣ መተት፣ መድኃኒት ማድረግ፣ በሰይጣን መያዝ የተለያዩ ነገሮች አድርጎ ሊያዩ ይችላል። ያ ብቻ አይደለም። ትራዲሽናል የሆነ አመለካከት ይሄ ባህላዊ የሆነው አመለካከት ደግሞ ሊሆን ይችላል። ቅድም የጠቀስኩት ከሃይማኖት ፐርስፔክቲቭ ነው፣ ከሃይማኖት አንግል ነው እና ከባህላዊ አመለካከት ደግሞ ምን ሊሆን ይችላል? ሰውየው እንደ ደካማ መቁጠር አውቆ ነው እንደዚህ የሚያደርገው በቃ ደካማ ስለሆነ ነው። ማድረግ ሲችል ይሄው ቆሞ እየሄደ
ምክንያቱም መታመሙ አይገባውማ የስሜት ህመም ስለሆነ ስሜት ሲታመም ቁርጠት የለውም ደም የሚፈስ ነገር የለውም ላብ የለውም ትኩሳት የለውም ህመም ማለት ለኛ ህብረተሰብ ትኩሳት ውጋት ደም መፍሰስ ሌላ ነገር ነውና ግን የስሜት ህመም እንደ ህመም ስለማይቆጠር ሰውየውን እንደ ጥፋተኛ አድርጎ ሰውየውን ብሌም ማድረግ ሊኖር ይችላል ስለዚህ ከሁለቱ አንዱ በባህላዊ መንገድ ሊረዳው ይችላል ሰው ወይም በሃይማኖታዊ መንገድ ሊገልጸው ይችላል በጣም ጥሩ ስለዚህ ይሄ ህመም እንግዲህ እንዳሉት የሚታይ ቁስል ወይም የሚታይ ነገር አይኖረውምና ስለዚህ ውስጣዊ ህመም ነው ማለት ነው እንደዛ ከሆነ እስቲ አሁን በኢትዮጵያ ኮንቴክስት ብናወራ ምን ያክል ሰዎች በዚህ ምን ያክል በስፋት ደረጃ እንዴት ነው አሁን ያለው ነባራዊ ሁኔታ ምን ያክል እንዴት ይገነዘቡታል እንግዲህ በእኛ ሀገር ሁኔታ የተለያዩ ጥናቶች አሉ ለሜጀር ዲፕሬሲቭ ዲስኦርደር ላይ የተሰሩ እንደው በአጠቃላይ ይሄ አንዛይቲ ዲፕሬሽን ይሄ ኮመን ሜንታል ዲስኦርደር የምንላቸው ወደ ከ20 እስከ 25% of the population ይባላል ግን ሜጀር ዲፕሬሲቭ ዲስኦርደር ግን ከባድ የአእምሮ ህመም ምልክትም ነው ከከባድ የአእምሮ ህመም ምልክቶች ውስጥ ነው የሚገባው ከ2 እስከ 3% ፖፑሌሽኑ የሜጀር ዲፕሬሲቭ ዲስኦርደር ህመም ሊኖረው ይችላል እና ደግሞ እንግዲህ ባለን ማህበራዊ ቀውስ ጦርነቶች መፈናቀሎች ውጣውረዶች ሰዎች ደግሞ ሞር በብዛት ለሜጀር ዲፕሬሲቭ ዲስኦርደር ሊጋለጡ ይችላሉ ስለዚህ ተጋላጭ ናቸው ማለት ነው ተጋላጭ ናቸው በጣም ጥሩ ስለዚህ እስቲ በስተመጨረሻም ይሄ እንግዲህ ቀላል ነገር አይደለም በሀገርም በግለሰብም እንደየቤተሰብም በጣም ትልቅ ተጽዕኖ የሚያመጣ ህመም ስለሆነ ይሄኛው በእኛው በስጦታ ሴንተር ሆስፒታል ምን አይነት ህክምና እያገኘ ይገኛል ምን አይነት የህክምና አማራጮችስ ለሜጀር ዲፕሬሲቭ ዲስኦርደር ወይም ከባዱ የድባቴ ህመም ምን አይነት የህክምና አማራጭ አለው እንግዲህ በስጦታ የአእምሮ ህክምና ማዕከል ውስጥ ሜጀር ዲፕሬሲቭ ዲስኦርደር ወይም ደግሞ ከባድ የድብርት ህመም ይዟቸው የሚመጡ ሰዎች የመጀመሪያው የሚደረግላቸው ነገር ምንድነው ህመማቸው መገምገም ነው ምንድነው የሚያማቸው ነገር ምንድነው ምክንያት አለው ወይ ከምን ጋር ይያያዛል የሚለውን ነገር ነው ለማወቅ የምንሞክረው ድብርት ካለም ተስፋ መቁረጥ ማዘን ሁሉ ነገር ማስጠላት ካለም ዲግሪው ምን ያህል ነው ዲግሪው እና ምክንያት አለው ወይ ከምን ምክንያት ጋር ይያያዛል ሌላው እንግዲህ ምንገመግመውና ማወቅ የምንፈልገው ነገር ምንም ነገር ውስጥ ከማረጋችን በፊት ሌላ አካላዊ ምክንያቶች ይኖሩት ይሆን ታይሮይዳቸው በደንብ ይሰራል ስለዚህ ላቦራቶሪ ልከን ታይሮይዳቸውን ቼክ እናደርጋለን ሌላስ ምን ምክንያት ሊኖረው ይችላል ከዚህ ጋር ተያያዥ ችግሮች አሏቸው ምክንያቱም ከባድ የድብርት ህመም ያለበት ሰው ራሱን ለማከም ሲል ሱስ ሊጀምር ይችላል ማሪዋና ሊያጨስ ይችላል ድራግ ሊጠቀም ይችላል አልኮል ሊጠጣ ሬጉላርሊ አልኮል ሊጠቀም ይችላል ስለዚህ ተያያዥ የሱስ የመጠቀም ችግር አለው እሱም ካለ እሱንም ቼክ እናደርጋለን ስለዚህ የመጀመሪያው ስቴፕ የሚሆነው ምንድነው የመጀመሪያው ስቴፕ በተለያየ ቦታ ላይ የሰዎቹ የአእምሮ ጤና ይገመገማል ቢያንስ በጠቅላላ ሐኪም ይገመገማል በአእምሮ ሐኪሙ ይገመገማል በስነ ልቦና ሐኪሙ ይገመገምና ንጥር ባለ መልኩ ምንድነው የሚያማቸው ከምን ጋር ነው የሚያያዘው ምን ተጨማሪ ህመም አላቸው ብለን ከዛ በኋላ ነው ያንን መሰረት አድርገን ምን እናደርግላቸው ብለን ፕላን እናደርጋለን ሜጀር ዲፕሬሲቭ ዲስኦርደር ወይም ደግሞ ከባድ የድብርት ህመም ህክምናው በጣም ብዙ ነገሮችን ያካትታል ምክንያቱም
ቅድም እንዳልኩት ምክንያቱ ብዙ ነገሮችን ስለሚያካትት ህክምናውም ብዙ ነገር ነው የሚያካትተው። ስለዚህ መድኃኒት እናዛለን፣ አንታይ ዲፕሬሳንት እናዛለን። የቆየት ካሉት አንታይ ዲፕሬሳንት እንደ አሚትሪፕቲሊን፣ ኢሚፕራሚል ሊሆን ይችላል። ወይም ደግሞ ዘመናዊና አዲስ የመጡት አሁን በስጦታ የሚገኙት እንደ ኢሲታሎፕራም፣ ሜትላዛፒል ሊሆን ይችላል። ስለዚህ የመድኃኒት ህክምና አለው። ሁለተኛ ደግሞ የስነ ልቦና ህክምና አለው እና ብዙ ጊዜ ሜጀር ዲፕሬሲቭ ዲስኦርደር የከባድ የድብርት ህመም የተለያዩ የቴራፒ ህክምናዎች አሉት እና ስጦታ እንደምታውቀው ስጦታ ውስጥ ቴራፒስቶች አሉ፣ ክሊኒካል ሳይኮሎጂስቶች አሉ። እነሱ የተለያየ ቴራፒ ይሰጣሉ። ምናልባት ኮግኒቲቭ ቢሄቪራል ቴራፒ ካስፈለገው፣ አይፒቲ ካስፈለገው የተለያየ ቴራፒ ሊሰጡት ይችላሉ እና እንደ ምክንያት አለው ወይ ትራውማ ነበረው ወይ፣ ስለዚህ ትራውማ ፎከስድ የሆነ ሌላ ቴራፒም ሊሰጡ ይችላሉ። ወይም ተያያዥ ችግሮች ተደማሪ ችግሮች አሉ። ሱስ አለ፣ ሱስም ካለ ለሱሱ ህክምና ሊደረግ ይችላል። እነኚህን እየወሰደ ቴራፒ እና መድኃኒት እየወሰደ ለውጥ ካላመጣ የኢሲቲ ህክምና አለ፣ ኤሌክትሮኮንቨልሲቭ ቴራፒ የምንለው ህክምና አለ እና ኤሌክትሮኮንቨልሲቭ ቴራፒ ለሜጀር ዲፕሬሲቭ ዲስኦርደር በጣም ኢፌክቲቭ የሆነ በጣም ነው ከመድኃኒቱ በተሻለ ሁኔታ ለውጥ የሚሰጥ የህክምና አገልግሎት ነው። ይሄ ሰርቪስ ስጦታ ውስጥ አለ። በኤሌክትሮኮንቨልሲቭ ቴራፒ ብዙ ሰዎች ይታከማሉ። በህክምናው ደግሞ ቶሎ የመሻል ነገር ይታይባቸዋል። ስለዚህ አንዳንዴ በመድኃኒት ብቻ የምናክማቸው ሰዎች ይኖራሉ። አንዳንድ ጊዜ መድኃኒቱንና ቴራፒ አንድ ላይ ካውንስሊንጉን አንድ ላይ የምናደርገው ነገር አለ። አንዳንዴ ሁለቱንም ትተን በኤሌክትሮኮንቨልሲቭ ቴራፒ በማሽኑ ብቻ አክመን ደህና የምናደርጋቸው አሉ። አንዳንድ ጊዜ ሶስቱንም አንድ ላይ ተጠቅመን ሰዎች ደህና እንዲሆኑ እናደርጋለን። እጅግ በጣም ጥሩ። ስለዚህ ሆሊስቲክ አፕሮች ነው ለግምገማው የምንጠቀመው ለትሪትመንቱ የምንጠቀመው ማለት ነው። ከጠቀስክ አይቀር ደግሞ ሳይኮቴራፒ ፓርት ላይ እንግዲህ የመድኃኒት ህክምና ለማግኘት ያው ወደ ስጦታ ሴንተር ብዙዎች መጥተው ተገምገመው ብዙ የህክምና አማራጮችን ሪከመንድ ተደርጎ ህክምና አግኝተው ይሄዳሉና ከዛ በተጨማሪ እንግዲህ በአሁኑ ኢራ ላይ ቴሌሳይካትሪ በጣም የተስፋፋ እጅግ በጣም እዚሁ በስጦታ ሴንተር ባይመጡም የህክምና አማራጮችን የሚያገኙበት አንዱ ዘዴ ነውና ይሄ ህክምናስ ለቴሌሳይካትሪ ለድባቴ እንዲሁም ለሌሎች የአእምሮ ህመሞች ምን ያክል ኢፌክት አለው እና እንዴት ነው እየተሰራበት ያለበት መንገድስ እና ስጦታ በዚህ ኤሪያ ላይ ምን ያክል እየሰራ ነው ያለው? እንግዲህ ምንድነው ስጦታ ውስጥ እንግዲህ በተለይ ከኮቪድ በኋላ በኮቪድ ጊዜ የተጀመረ ነውና ቨርቹዋል ሳይካትሪ እንለዋለን፣ ቴሌሳይካትሪም ይሉታል። ሰዎች አገልግሎት እንዲያገኙ በስልክ ሊሆን ይችላል፣ ፊት ለፊት እየተያዩ በቪዲዮ ኮል ሊሆን ይችላል፣ አገልግሎት እንዲያገኙ እናደርጋለን እና የተለያዩ ሜጀር ዲፕሬሲቭ ዲስኦርደር ያላቸውም ሰዎች ከባድ የድብርት ህመም ያለባቸው ሰዎች ወይ የጭንቀት ህመም ያለባቸው ወይ የተለያየ ህመም ያለባቸው ሰዎች ይሄንን ሰርቪስ ይሄ ሰርቪስ ራሱን የቻለ ይሄንን የሚያስተባብር ሰው አለ። ይሄንን አስተባብሮ ለተለያዩ ለቴራፒስቶችም ለአእምሮ ሐኪሞችም እንደ ታማሚው ምርጫ የሚያከፋፍል ሰው አለ። የአእምሮ ሐኪሞች ደግሞ በዛ መሰረት ቴራፒስቶችም የአእምሮ ሐኪሞችም ለታማሚው ቨርቹዋል የሆነ በቴሌሳይካትሪ አገልግሎት ይሰጣሉ። አገልግሎቱ ምናልባት ከቴራፒ ጋር ተያይዞ ከ45 እስከ 1 ሰዓት ያህል ከ45 ደቂቃ እስከ 1 ሰዓት ያህል ቁጭ ብሎ ማውራት ሊሆን ይችላል። የተለያዩ የቴራፒ አገልግሎቶችን መስጠት ሊሆን ይችላል። ያ ብቻ አይደለም፣ መድኃኒቶችንም ሰውየው ባለበት አካባቢ እንዲወስድ ከፋርማሲስቶች ጋርም ተነጋግሮ ፕሪስክሪፕሽኖችንም ኦንላይን መላክ ሊሆን ይችላል። ወይም ደግሞ ታማሚው በእጁ ላይ መድኃኒቶች ካሉ
ለመድኃኒቶቹ የተለያየ የምክር አገልግሎት መስጠት፣ ስለ አወሳሰዱ መምከር፣ ስለ ሳይድ ኢፌክት፣ ስለ መጥፎ ጎናቸው፣ ስለ ሳይድ ኢፌክቱ፣ ስለ ጥሩ ጎናቸው፣ ስለ መድኃኒቱ ብዙ የንግግር አገልግሎት ሰውየው እንዲያገኝ ማድረግ ይቻላል። የምክር አገልግሎት እንዲያገኝ ይችላል። በጣም ጥሩ። ስለዚህ እንግዲህ ይሄን የምትመለከቱት ሁላችሁም ይሄ የስጦታ ወግ ትምህርታዊ ዲስከሽን ነው። በዚህ ትምህርት እንግዲህ ብዙዎች እንደተጠቀማችሁ ተስፋ እናደርጋለን። በስተመጨረሻም ማስተላለፍ የምትፈልገው ወይ ማለት የምትፈልገው አሁን ላይ ያለው ነባራዊ ሁኔታ ሰዎች ሞር ትኩረት የሚሰጡት ለአእምሮ ህመም ሳይሆን ለአካላዊ ህመም እንደሆነ ነውና እንደ WHO ደግሞ ሁሉን ሆሊስቲክ ዌልነስ ከሌለ አንድ ሰው አካላዊ ጤንነት ስላለው ብቻ ጤናማ ለማለት ይከብዳልና ምንድነው ማስተላለፍ ለማህበረሰቡ ማስተላልፈው መልእክት ምንድነው? የአእምሮ ጤናውን እንዲጠብቅ ነው። የአእምሮ ጤና እንደ አካላዊ ጤና እንክብካቤ ይፈልጋል። ለአካላዊ ጤና ብለን ስፖርት እንሰራለን፣ አመጋገባችንን እንቆጣጠራለን፣ የተለያዩ ነገሮችን እናደርግና አካላዊ ጤናችንን ከስኳር ከደም ብዛት ራሳችንን እንጠብቃለን። የአእምሮ ጤና እንደዚህ አይነት እንክብካቤ ይፈልጋል። ለአእምሮ ጤና ችግር እንዳንጋለጥ አእምሮ ጤናችንን የሚያውኩ ነገሮች ማስወገድ መቻል አለብን። አብስተን ሱስ የሚያመጡ ነገሮች መጠቀም የለብንም። በተቻለ መጠን ትልልቅ ከሆኑ ከማይፈቱ ችግሮች ውስብስብ ከሆኑ ችግሮች ብንችል መራቅ ነው ያለብን። ያለዛ ቶሎ መፍትሄ ሰጥተን ወደፊት መሄድ መቻል አለብን። ሙዚቃ፣ ንባብ፣ የተለያዩ ቲያትር፣ ሲኔማ የአእምሮ ጤናችንን እንድንጠብቅ ሊረዱ ይችላሉ። እንግዲህ ግን ከዚህ ሁሉ አልፎ ግን የአእምሮ ጤና ችግር ምልክቶች ካየን ምንም የሚያሳፍር ነገር የለውም። በአካባቢያችን ያሉ ከአእምሮ ሕክምና ጋር የሚሰሩ የአእምሮ ጤና ባለሙያዎችን ሄዶ ማነጋገር፣ ከነሱ ምክር መጠየቅ ምንም ችግር ያለው ነገር አይደለም። እንደ ችግር አድርገን ልናየው አይገባም። ሳንፈራ ልክ ለአካላዊ ህመም ሄደን መፍትሄ ፍለጋ ሐኪሞች እንደምናናገር ለአእምሮ ጤና ችግራችንም የአእምሮ ጤና ባለሙያዎችን ማናገር አለብን ብዬ እመክራለሁ። እሺ እንግዲህ አመሰግናለሁ። የዛሬ እንግዳችን እንግዲህ የቻይልድ እንደ አዶለሰንት ሳይካትሪስት እንዲሁም አሶሲየት ፕሮፌሰር ዶክተር ዮናስ ባህረጥበብ ስለነበረን ቆይታ እጅግ በጣም ነው ማመሰግነው። ይህ እንግዲህ የሚቀጥል ነው የሚሆነው። ቴንክ ዩ። እኔም አመሰግናለሁ።